ማህፀናቸው ተከፍቶ ልጅ አግኝተው ልጅ ወልደው አቅፈው ስመውበታል። እነዚህ የምታዩቸው ሁሉ በዚህ እምነት የተፈወሱና ምስክርነት የሰጡ ሰዎች ናቸው። ከድንግል ማርያም ጡት የፈሰሰው ወተት እምነት ሆኖ ዛሬ ፈውስ በመስጠት ላይ ይገኛል። በዚህ እምነት ተአምር ያዩ ምስክር የሆኑ ታሪካቸው እንዲህ ተሰናድቶ ተቀምጧል። ይህ ስፍራ የፈውስ የምህረት ከድንግል ማርያም ከጡቷ የፈሰሰው ወተት እምነት ሆኖ ዛሬም ተአምር እየሰራ ነው። በሐሳቧ ድንግል በስጋዋ ድንግል የሆነች ከጥሩ ወርቅ የተሰራች የወርቅ ማህተም ቅድስና ለእግዚአብሔር የሚል ቃል የተቀረጸባት የወርቅ ቅጠል እናታችን ቅድስት ድንግል ማርያም ልጇን ይዛ በዚህ ዋሻ ውስጥ ነበረች። ብቻዋን ሳለች ልጇ አለቀሰ። ልጅ ሲያለቅስ የእናት አንጀት አይችልምና ወደ ልጇ ሄዳ አንስታ አቅፋ እያባበለች ጡት ሰጠችው። ለብዙዎች እንባ አባሽ ሆኖ የመጣው የሰላሙ አለቃ የሰላሙ ንጉሥ በዚህ ስፍራ በሕፃንነቱ አለቀሰ። ልክ መጠን የሌለው የማይመረመር እሳተ መለኮት ለሰዎች ፍቅር ሲል በሕፃንነቱ በዚህ ስፍራ በድንግል ማርያም እቅፍ ውስጥ ተባበለ። ትናንትና ዛሬ የተገናኙባት ፈጣሪና ፍጡር የተዋሃዱባት እናታችን ቅድስት ድንግል ማርያም ምንኛ ድንቅ ናት! ከምጥቀት በላይ ከጥልቀት በታች ያለውን ተፈጥሮ ሁሉ የፈጠረ የሚመረምረውን ረቂቁን ፈጣሪ ድንግል ማርያም በእቅፏ ውስጥ አስገብታ አባበለችው። ይህ እጹብ ካልተባለ፣ ይህ ድንቅ ካልተባለ ሌላ ምን ሊባል ይችላል? ድንግል ማርያም ፈጣሪዋን እሽሩ አለችው። እቺ የፀሐይ እናት፣ እቺ የብርሃን እናት፣ እቺ የፍቅር እናት፣ እቺ የሕይወት እናት ፈጣሪዋን በእቅፏ ውስጥ አባበለችው። በዚህ ሰዓት ጠባቂዋ ይሆን ዘንድ የተመረጠው ቅዱስ ዮሴፍ ወደ ዋሻው መጣ። ማርያም ሆይ ተነሺ፣ መልአክ ተገልጦ ከዚህ ስፍራ እንድንሄድ ነግሮኛል። ሄሮድስ ልጁን ሊገለው ይፈልጋልና ወደ ግብፅ እንሂድ አላት። ሁሉን ነገር በልቧ ታውቅ የነበረችው ድንግል ማርያም ልጇን እንደያዘች ብድግ ስትል ከጡቷ ወተት ወደ ምድር ፈሰሰ። ምድር ከድንግል ማርያም የፈሰሰ ወተት ጠጣች። ከዚያም ጊዜ ጀምሮ ይህ ስፍራ ነጭ ሆኖ ቀረ። እስከ ዛሬም ድረስ መልኩን አልቀየረም። ከዚህ እምነት ይፈልቃል። እምነቱ ይሄ ነው። በዚህ መልኩ ተዘጋጅቶ ቦታውን ለረገጡ ሁሉ ይሰጣል። በእምነት ለተጠቀመበት፣ አምኖ ለተጠቀመበት ፍቱን መድኃኒት ነው። ይሄ ከድንግል ማርያም ከጡቷ የፈሰሰው ወተት እምነት ሆኖ እስከ ዛሬ ድረስ ፈውስ እየሰጠ ያለ፣ ብዙዎች የተፈወሱበት፣ ከተለያየ በሽታ የዳኑበት አስደናቂ ተአምር እየፈጸመ ያለ እምነት ነው። ክርስቲያኖች፣ ሙስሊሞች ወደዚህ ስፍራ ይመጣሉ። በተለይ ልጅ መውለድ አትችሉም የተባሉ ብዙዎች ወደዚህ ቦታ መጥተው ቦታውን ረግጠው በእምነቱ ተፈውሰዋል። ማህፀናቸው ተከፍቷል። እንደምትመለከቱት በሺህ የሚቆጠሩ በእምነቱ የተፈወሱ ምስክሮች ታሪካቸው በዚህ መልክ ተሰናድቶ ተቀምጧል። ከ5000 በላይ የሆኑ ምስክሮች በቦታው ታሪካቸው ተጽፎ ይገኛል። ከ2 ዓመት በፊት ብቻ ከ450 በላይ ሰዎች እዚህ ቦታ በሚገኘው እምነት ተአምር አይተው ተፈውሰው ታሪካቸው በቦታው ተጽፎ ተቀምጧል። በመላው ዓለም የሚገኙ የድንግል ማርያም ወዳጆች ወደዚህ ስፍራ እየመጡ ስዕለት እየተሳሉ በእምነቱ ፈውስ ያገኛሉ። አካላዊው ቃል ኢየሱስ ክርስቶስ ከሰማይ የወረድኩት እውነተኛው እንጀራ እኔ ነኝ አለ። ድንግል ማርያም ይህንን የሕይወት እንጀራ ወለደችው፣
በእቅፏ አባበለችው። ለሰው ሁሉ በመስቀል ላይ ቤዛ የሆነው ሥጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው ብሎ የተናገረውን አካላዊ ቃልን ድንግል ማርያም በጡቷ መገበችው፣ በእቅፏ አስገብታ አባበለችው። በዚህ ዋሻ ውስጥ በቦታ ሁሉ የሚገኘውን በሰማይ በምድር የመላውን አልፋና ኦሜጋ ኤልሻዳዩን ድንግል ማርያም እቅፏ ውስጥ አየነው። እንደ ሕፃን በእናቱ እሽሩሩ ተባለ። ይህ ምንኛ ተአምር ነው! ይህ ምንኛ ድንቅ ነው! እቺ የወርቅ ማህተም፣ ይቺ የወርቅ ቅጠል ፈጣሪዋን እሽሩሩ ለማለት ስልጣን ያገኘች ምንኛ ድንቅ ነች! ለዚህ ታሪክ ምስክር ይሆን ዘንድ ከጡቷ የፈሰሰው ወተት እምነት ሆኖ ዛሬም ተአምር መስራቱን ቀጥሏል። በእውነት ይህንን ቦታ መርገጥ፣ ይህንን ቦታ ማየት፣ ከረድኤቱ ከበረከቱ መካፈል ምንኛ መታደል! ደስታዬ ደስታችሁ ነው ብለው ወዳጅ ዘመዶትን ሰብስበው ለወራት የደገሙበትን ድግስ አቅርበው ብዙዎች እየሳቁ እየተጫወቱ ባለበት ሰዓት ግብዣዎችን የሚረብሽ አንድ አስደጋጭ ነገር ቢከሰት ምን ይሰማዎት ይሆን? በስንት ጊዜ አንድ ጊዜ የሚመጣውን ሰርጎትን የሚረብሽ ከአቅሞ በላይ የሆነ ጉዳይ ቢያጋጥሞት ምን ይሰማዎት ይሆን? በሳቅ በጨዋታ የደመቀ ድግሶ ድንገት ጸጥ ቢል ምን ይሰማዎት ይሆን? ተመልካቾቻችን አሁን ደግሞ የምንገኘው አምላካችን መድኃኒታችን ኢየሱስ ክርስቶስ በዶኪማስ ቤት ተገኝቶ ውሃውን ወደ ወይን የቀየረበት ቃና ዘገሊላ ብለን የምንጠራው በዮሐንስ ወንጌል ምዕራፍ 2 ላይ የተጠቀሰው ታሪክ የተከናወነበት ስፍራ ላይ ነው። እሺ ተመልካቾቻችን አሁን እንግዲህ ወደ ዶኪማስ ቤት እየገባን ነው። ዶኪማስ በዚህ እንግዲህ መድኃኔ ዓለም ኢየሱስ ክርስቶስ የመጀመሪያውን ተአምር ያደረገበት የእመቤታችን የቅድስት ድንግል ማርያም አማላጅነት ደግሞ የተገለጠበት ታላቅ ስፍራ ነው። ይሄ ወደ ውስጥ እንገባና በወቅቱ እንግዲህ 6 ጋኖች ነበሩ ባዶ የነበሩ ውሃ የተሞሉ። ከዛ በኋላ ደግሞ እነዛ ባዶ ጋኖች ወደ ወይንነት ተቀይረዋል በክርስቶስ አማካኝነት ማለት ነው። አማላጇ ደግሞ እመቤታችን ቅድስት ድንግል ማርያም ናት። አሁን ወደ ውስጥ ገብተን ከ6ቱ ጋኖች አንዱ አሁን ድረስ አለ፣ እሱን እንመለከታለን። ይሄ እንግዲህ ከ6ቱ ጋኖች አንዱ የነበረ ነው። ውሃ ተሞልቶ ወደ ወይንነት የተቀየረበት በጣም በጥንት የተሰራ ተመልከቱ። ከድንጋይ ነው የተሰራው። አሁን አንዳንድ የተሸራረፈ ነገር አለው። ነገር ግን መድኃኔዓለም ኢየሱስ ክርስቶስ ወደ ወይንነት ውሃ የቀየረበት የድንግል ማርያም አማላጅነት የተፈጸመበት ታላቅ ስፍራ ነው። ይሄ አንዱ ከ6ቱ ጋኖች አንዱ ነው ማለት ነው። በዚህ ስፍራ በዶኪማስ ቤት ጭንቀት ወደ ደስታ ተቀየረ። የጎደለ ነገር ሞላ፣ ጣፋጭ ሆኖ ተገለጠ። የብርሃን እናት አማላጅነቷ ታየ። በብሉይ ኪዳን ለጨለማው ዘመን ማለቂያ ምልክት ተደርጋ የተሰጠች፣ በሐዲስ ኪዳን የመጀመሪያው ተአምር በሷ አማላጅነት ተፈጸመ። ልጇ ወዳጇ ከሁለት አካል አንድ አካል ከሁለት ባህሪ አንድ ባህሪ ሆኖ በተዋህዶ የተገለጠው ሰው ወዳጁ ክርስቶስ የመጀመሪያውን ተአምር በዶኪማስ ቤት በድንግል ማርያም አማላጅነት ፈጸመ። ሐዋርያት ከዛ በኋላ አመኑ ይላል መጽሐፍ ቅዱስ። ለእምነታቸው መሰረት የሆነ፣ ለእምነታቸው ጽናት የሆነ፣ ለእምነታቸው መነሻ የሆነ ተአምር በዶኪማስ ቤት ታየ። አማላጅቱ ቅድስት ድንግል ማርያም ናት። እሷ ግን ቀድማ ይህንን ታውቅ ነበረ። ልጇ ወዳጇ አምላክ መሆኑን ታውቅ ነበረ። የጎደለን የሚሞላ እንደሆነ ታውቅ ነበረ።
የመረረን የሚያጣፍ